ያስተማሪ እናት ነኝ ልጆች አስተምራለሁ እና ብዙ ምን መገበ ቆጮ ነው በሰፊ ማለት ነው ያ ቆጮ አምጥተን ካበሻ ጎመን ሌላ ነገር አይኖርም ነበር አሁን እነሱ ከመጡ ይሄ ማስተማር ከጀመሩ በኋላ ብዙ ለውጥ አግኝተናል አሁን ግን አሰማጥሮ በመብላት የተለያዩ ነገሮች ጣዋት ሲሄዱ ካሮት ከሆነ ነገር ካራኩ ሲመለሱ ደግሞ ቆስታ በሆነ ነገር ራታችን ደግሞ ቀይረን ያበሻ ጎመን እያረግን ልጆች መመገብ ጀምራለሁ ከዛም በተረፈ በቀን ማለት ነው ከ8 ብርጭቆ እስከ 10 ብርጭቆ ማጠጣት እነሱ ከመጡ በኋላ አስተምሮናል እነሱም ለልጆቼ ብዙም 8 ባይጠጡ እስከ 4 ትንንሽ ልጆች የነሱ ከቢወልጡ እነሱ ደግሞ እስከ 10 ግዴታ ነው መጠጣት አለብን የተማርነው ብዬ እየነገርኳቸው እንደዚህ እያስተማርኩ ነው ደሞም ድሮ ካሮት እኛ እንዴት እንደሚመገብ አላቀም ነበር አሁን ግን መዘራቱም አላቀም ነበር ዝም በያልፎ አልፎ በሰው ጋሩ ሳየው የሆነ ድንቅ ነገር ይሆንብኝ ነበር እንዴት እንደሚዘራ ለመጠየቅም ፈራ ነበር እንዴት የሰው ጋሩ ገብቼ እንዴት ተጠይቃለሁ ብዬ ፈራ ነበር ቆስታ ደግሞ ከገበያም ሳየው ከሰው ጋሩ ሳየው ምንም ተጠቃሚነት ያለው ነገር አይመስለኝም ነበር አሁን ግን ተመስገን እነሱ መተው በ15 ቀን እያስተማሩ እንደዚህ ነው አሰማጥሮ በመብላት እያሉ ካሮት ከዚህ ነው የሚሰራ ቀይ ስር እንደዚህ ነው እያሉ እያስተማሩ ብዙ ለውጥ አግኝተናል አሁን ዶሮም ቢኖረኝ እኔ እንቁላል ለቡና ለሆነ ነገር እንጂ ጠቃሜታ አለው ብዬ ለቤቴ አላዘጋጅም ነበር አሁን ግን እነሱ ማስተማር ከጀመሩ በኋላ አንድ እንቁላል ስንት ነገር አካትቶ እንደሚይዝ ስንት የቤተሰብ የጤና እንትን ስለሆነ ስለነገሩ ስላስተማሩ በምን እንደሚሰራ በምን እንደሚጠቀም አንድ እንቁላል ለአንድ መርፌ ልትክ እንደሆነ ስላስተማሩን አሁን መሽጠት ትቻለሁ በቃ ለልጆቼ ዝግጅ አድርጌ እንደሚሰራ በምን እንደሚሰራ ስለነገሩ ስላስተማሩ በዛ መሰረት ልጆቼ ይለውጣሉ አሁን በከብቶች ባስተዋጽኦ ወተት ጠጡ ጠቀሜታ አለው ሲሉ እኛ አሁን እነዚህ ልጆች በሙሉ ወተት እንዴት ተሰጣለሁ እንነበረ አሁን ግን ትንንሽ ውሃ አርገን እንኳን ትንንሽ ባለቤቴ ሲሰጣው አንቺ ጠጪ አንቺም እኮ ተጎጃለሽ ለልጆችም ትንንሽ ስጫቸው እየተማርን አይደለም ወይ እያስተማሩን አይደለም ወይ ብለው ሁሉም ወተት ባይሆን ውሃ አርገን እንኳን አንዳንዴ ለልጆችም ለባለቤቴም አንዳንዴ ከደንካው ለራሴም ከዚህ በፊት መኖር ቢኖርም ብዙውን ጊዜ ለገበያ ነበር እንትን ምንለው ነበር ገበያ አውጥተን ለመስጠት የሆነ ቅያዲ ነገር ለማድረግ እንደዛ ነበር ቢኖርም ብዙም እንደዚህ አናቀው አልተረዳለው ናልባት ከተማ ውስጥ ገብተ ከተማውን በአይነት ተጠቀመው ምናምን እንጂ እዚህ ይሄን አናቀው አሁን እነሱ ከመጡ ጊዜ ጀምሮ ማለት ነው በቃ ተያያዝ ነው ያመጡትን ሁሉ ከኛም ሲተርፍ ለጎረቤትም ተርፈን ለገበያም ደርሰናል ገበያ ለምን ቅያዲ ለማድረግ ከኛ ሲተርፍ ማለት ነው እና ለውጣችን ብዙ ለውጥ አለን ነው በቃ በዚህ አሁን እኔ ባለቤቴ ባክብሮት በደንብ በቅቤ ሰርቼ ለሱ ብቻ ማቅረብ ነበር ድሮ ማለት ነው አሁን ግን በቃ ይሄ እንደዚህ ነው ለልጆቻችን እንደዚህ አንድ ላይ ሰርቼ ካሱም ከልጆቼም ከኔም በቃ አንድ ላይ መብራት ጀምረናል ስለኛ መጋገር ከባህላችን አንፃር ማለት ነው በፊት አው ባልዮ እየበላ ሰቁጭ ተለበ ለምን ልጆቹም ላብላ ባሉም ይብላ እኔ ከኋላ በላለው የሚሉት ነገር ነበር ነይ ብለ ብትጠይቃት ራሱ አትመጣ አሁን ግን እኩል ነው የምንቀምሰው ያቀረበችው አብረን ነው የምንበላው ልጆቹም በራሳቸው ገበታ አላቸው ከኛም እኩል ቁጭ ብለው ይበላሉ በ15 ቀን በዚህ ፕሮጀክት አርገን እድር ጀምረናል ስሙ
በጉራግኛ እንኻር በአማርኛ እንወቅ ካወቀ ሰው አይርበውም ካወቀ ጓሮ ይሰራል ያላወቀ ሰው ነው የሚቸገረው ያወቀ ሰው ምን ይቸግረዋል ምንም አይቸግረውም መስራት መለወጥ ነው እንወቅ ማለት በሱ ስም እኛ እድር ጀምረናል ይሄ ፕሮጀክት ቢቆምም በዛ ብድሩ በመንጠላው እድር አሰባስበን አንድ ጣሳ ካሮት ብንገዛ ለስንት ሰው ተከፋፍለን መዝራት እንችላለን አናቆመውም እኛ